ነገሩ እየቆየ ስር ሰደደበት። አቢሴሎም መፈንቅለ መንግስት አወጀ። ለ4 ዓመት ሴራ እየጎነጎነ ሳያስበው ድንገት የገዛ ልጁ አይደለም መፈንቅለ መንግስት አረገና ይሄ ብቻ አላበቃም። ለምንድነው ልጄ ያደመብኝ? በፍጹም ዳዊት አልገባው እና አኪጦፌል ምክራቸው ይበተን እያለ ሁሉ በዜማ ይዘምር ነበር። እና ሰው እኮ ቆም ያረጋል በእውነት እና መመርመር አለበት፣ መጠየቅ አለበት። እና ዳዊት ግን በመረጃና ማስረጃ እየተማራ በሚያየው ይነዳል፣ በሚሰማው ይበይናል። ውትብትብ አለበት ህይወት እና ይባስ ብሎ በድንኳን ሰው ሁሉ እያየ 10ን የዳዊት ዕቁባቶች አቢሴሎም እያንዳንዱን ተገናኛቸው፣ አዋረደው ማለት ነው። ለምን አላለም ዳዊት? እንዲያውም በመጽሐፍ ቅዱስ ላይ 2 ሳሙኤል 18:2 ላይ ሰራዊቱን ሰብቆ አቢሴሎምንና ይሄን ሁሉ ያደረጉብኝን እዋጋለሁ፣ እወጣለሁ ከናንተ ጋር አላቸው። ደም ወደ ማፋሰስ ምሽግ መቆፈርና ጠበንጃና ሽጉጡን ማስተካከል ጀመረ። ስለምን ይሄ ሁሉ ሆነብኝ ብሎ አልጠየቀም። እና ይጸልያል፣ በርግጥ ያነባል፣ ይሰብካል፣ ያስተዳድራል እኮ የአምላክን ፊት ለመፈለግ እና በአመት 1ም 2ም ሊሆን የሚገባው ነገር ነው። እና በብርቱ ጽሞና አንኳኩ እንጂ ኳ አድርጎ አልተባለም። ታውቃላችሁ የነገሩን ምስጢር እስኪያውቅ ማንኳኳት። በኋላ እግዚአብሔር ህዝቡን ተውሶ በዳዊት ፊት ቆመበት። እንዲያውም 2 ሳሙኤል 18:2 ላይ ከኛ ጋር ለጦርነት አትወጣም ማለት። እወጣለሁ አትወጣም። ለምንድነው ማልወጣው? ከኛ ከ10 ሺህ ስለምትበልጥ እዚሁ በከተማ ሆነ በጸሎት እርዳን አሉት። ጠባቂ አኖሩለት፣ ለአገልግሎትና ለውጊያ እንዳይወጣ ቆለፉበት። ለመጀመሪያ ጊዜ ዳዊት ለብቻው በትንሽ ቤተ መንግስት ውስጥ ተቆለፈበት። ያው እውነተኛው ቤተ መንግስት አይደለም፣ በአንድ ከተማ ዳርቻ አያቸው ያደፈጡ እንዳይመቱት በስውር በጠባቂ በአንድ ቤት ተዘጋበት። በዚህ ሰዓት ሳይወድ በግድ እንደ ልጅነቱ ሳይነክስ በፊት እንደነበረው ጥልቅ የጽሞና ጊዜ ለብቻው ለረጅም ሰዓት ከእግዚአብሔር ጋር አሳለፈ። በዚህ ሰዓት ነው ይሄን የዘመረው። እንደ ነገ ከልጁ ከአቢሴሎም ጋር ሊዋጋ የጦርነት መለከት ሊነፋ 1 ቀን ሲቀረው ዳዊት በእግዚአብሔር ፊት ጥልቅ ጽሞና ውስጥ ገባ እና በዚህ ሰዓት የዘመረው መዝሙር ነው የምላችሁ። እና ቁጣውን መግራት አቅቶቷል። እንደነ ቃኤል እኔ የወንድሜ ጠባቂ ነኝን? ፊቱ ሲጠቁር ለምን ብሎ አይጠይቅም? ወንድሙን ለመግደል ጋንንት ሲያደባበት ለምን አላለም? ጥቂት እኮ ለምን ብሎ ቢጠይቅ በጽሞና ቢማከር በእውነት እግዚአብሔር ያናግረው ነበር። እና አንዳንዴ በህይወታችን እንደዚህ ይሆናል። እና ሳራ ቤት ምስቅልቅል ሆኗል። እና አጋር ስታረግዝ በእኔና በአንተ መሃል እግዚአብሔር ይፍረድ፣ ነደደ ቤቱ። ሳራ እስከ ዛሬ እንዲህ አልነበረችም። አብርሃም እንዲህ አልነበረም። እንግዳ ነገር በቤቴ ለምን ሆነ ሰው አይልም? ከመክሰስና ከመከሰስ በፊት የነገሩን ምንጭ ሳራ አላወቀች። ከነገሩ በላይ ያስቸገራት እና ስለ ነገሩ ምንጭ መሳቷ ነው ዋጋ ያስከፈላት በእውነት። እና በመጽሐፍ ቅዱስ ስለዚህ ነው መዝሙረ ዳዊት ምዕራፍ 4 ያነበብኩላችሁ። እዛ ቁጭ ብሎ እየጸለየ ሳለ የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ፣ ማረኝ፣ ጸሎቴንም ስማ። ለመጀመሪያ ጊዜ ዳዊት አቢሴሎም ነው አኪጦፌል ነው አይደለም ጥፋተኞች እነሱ ናቸው እያለ ከማሳበብ ይልቅ አንድ ጸሎት በቅድሚያ ጸለየ። ጌታ ሆይ ያውቃለሁ አንተ ጻድቅ ነህ፣ በደረሰብኝ ሁሉ አንድ ነገር እለምንሃለሁ፣ ማረኝ። ይሄ ማረኝ የሚለው ከየት መጣ ብትሉ በጥልቅ ጽሞና ውስጥ የዚህ ሁሉ የማዕበሉ ምክንያት እሱ እንደሆነ ገባው ማለት። እኔ አይደለሁ እንዴ ከቤርሳቤ ጋር ያነወርኩት? ባሏን ኦርዮንን የገደልኩት እኔ አይደለሁ? ናታን ከቤተ ሰይፍ አይርቅም አላለኝም? ምን የዚህ ሁሉ የማዕበሉ ምክንያት ምንድነው የሚል እዚህ አካፍያለሁ። ትዝ ይለኛል። እኔ አይደለሁም ምን እለምንሃለሁ አለ። በዚህ ሰዓት ነው ሰላሙ የተመለሰለት፣ ተስፋው የተመለሰለት፣ ብርሃን የበራለት። በጽሞና ውስጥ ሆኖ ራሱን ማየት ቻለ። ጥልቅ ጽሞና ካላደረግን ራሳችን ከራሳችን እንሰወራለን። ይገርማችሁ ኢቭን ማንነትን ማየት አትችልም። መስታወት ከፊት እንደተነሳ ይሆናል ማለት ነው። ዳዊት ማረኝ ብሎ ጸለየ ማለት ነው። እና ራሱን አየ፣ ገባው፣ የማዕበሉ ምንጭ ገባው ዳዊት። እና ጽሞና በሚያደርግበት ሰዓት ዋናውን አስኳሉን እንደ እንዝርት ያዞረውን ብዙ ዋጋና ጊዜ ያስከፈለውን ያለ ፍሬ ዘመኑን ያስረጀውን ምስጢሩን አወቀው። መፍትሄውንም አውቆታል በእርግጥ። እና በዚህ ጸሎት ውስጥ እያለ ነው እንግዲህ ቁጥር 2 እና 3 የደገመው። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገር ለምን ትወዳላችሁ? ሐሰትን ለምን ትሻላችሁ?
እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር ወደ እርሱ በጠራው ጊዜ ይሰማኛል ይልና ቁጥር 4 አዲስ መገለጥ። ተቆጡ ነገር ግን ኃጢአት። ራሱ ዳዊት ተቆጥቶ ነበር። በአቢሴሎም ተቆጥቶ ነበር። በወታደሮች መፈንቅለ መንግስት ባረጉት ተቆጥቶ ነበር። አሁን ቁጣውን በመግራት ራሱን መግዛት ቻለ። እንዲያውም ከሱ አልፎ ለአቢሴሎምና ለጦሩ ግሩፕ ትንቢታዊ መልእክት ያስተላልፋቸው ጀመር። አቢሴሎም እፈቅድልሃለሁ፣ ተቆጣ። ለምን ፈቀድክልኝ? አምኖን ትዕማርን ሲያነውር ፍትህ አልበየንኩማ። ለምን እንድቆጣ ፈቀድክ? ለእኔ አቢሴሎምም ለትዕማርም ቶሎ ካሳ አላመጣህልንማ አይደለም? ፍትህን አልበየንኩማ። ስለ ለአንድ ልጅ አድልቻለሁ እና ፈጥኜ አቢሴሎም እንደሚገባ አላስተናገድኩም። ልትቆጣ መረጃ አለ በእኔ ላይ። ግን አንድ ነገር ለምንሃለሁ፣ ቁጣ ወደ ኃጢአት እንዳይቀየር ቁጣህን ግረው። ስለዚህ በጽሞና ውስጥ ያለ ሰው አንድ ጉልህ ምልክት አለው። ቁጣ በገጠመው ጊዜ ራስን መግዛት፣ ቁጣውን መቆጣጠር ይችላል ማለት ነው። እስቲ በሚስት ላይ የምትቆጣ ሰው አለ እዚህ ጉባኤ? ይመስለኛል። በእውነት አትፈልገውም እኮ ግን ራስን መግዛት ለምን አቃተ? መድኃኒቱ አንድ ነው እና ራስን መውቀስም መድኃኒት አይሆንም። በእውነት ረዘም ያለ በእግዚአብሔር ፊት ጥሞና ብታረግ ቁጣን መግራት የምትችልበት ጸጋ ይሰጣል። እንዲያውም አንዳንዶቻችሁ ሰላም አላችሁ አይደለም? ግን ይሄ ጽሞና ችግር በተነሳ ሰዓት የምታደርጉት አይደለም። በሚረባ ጊዜ የሚያስፈልግ ጸጋ እንድታገኝ በምቹ ጊዜ ወደ ፈጣሪ መጸለይ አለብን። ከፊታችን የሚመጣ ቁጣ አለን። ያልተገራ ቁጣ በመለከት ይጀመር ይሆንን? ባለፈው ብዙ ዋጋ ከፍለናል። አሁንስ በአንዳንድ ቦታ የምንሰማው ለምንድን ነው? ተቆጡ፣ ልክ ነው። ነገር ግን ቁጣችሁን ግሩት። ያልተገራ ቁጣ ምን ማለት ነው? ዛሬ ጽሞና ህይወት የሌለው በእግዚአብሔር ፊት ጸጋን የማይለምን የሚያስቆጣ ነገር ሲገጥመው ራሱን መግዛት አይችልም። ስለዚህ ነው ዳዊት የተማረው ልጄ አቢሴሎም እኔ አትቆጣ አልልህም፣ ሰው ነህና። ብዙ የተዛባ ፍትህ ያልተበየነ ብዙ ነገር ገጥሞ ሊሆን ይችላል። ነገር ግን ቁጣን ለመግራት እንድትችል እኔ ያገኘሁትን የጸጋ ምስጢር ልንገርህ። በቤቴ ስራዬን አቁሜ በጽሞና ስቀመጥ ጸጋን አገኘው። ስለዚህ ልጄ ሆይ ወደ አርምሞ ግባ፣ ወደ ጽሞና ግባ፣ ቁጣን መግራት ያኔ ትችላለህ የሚል መልእክት ለአቢሴሎም ማስተላለፍ ጀመረ። ትዝ ይላችኋል፣ ሌዊና ስምዖን በጣም ጽኑ ነበሩ። ያዕቆብ በፍጻሜ ግን ረገማቸው። ለምን ረገማቸው ብትሉ ትዕማርን የኤሞር ልጅ ሴኬም ሲያነቡራት ስምዖንና ሌዊ ተቆጡ። ትክክል ናቸው ነው? ትክክል ነው። እንደ አንድ ሴተኛ ዳሪ እህታቸውን አባብሎ ድንግልናዋን ወሰደ። ቁጣው ግን ወደ ኃጢአት ተቀየረ። አየ ተገረዙ አላቸው። የሐሰት መገረዝ በሙሉ አንገታቸውን በሰይፍ ቀሉት። አየ የሰው ቁጣ የእግዚአብሔርን ጽድቅ አያመጣም። እህታቸው በተነወረችና የሚያስቆጣ ነገር ሲገጥማቸው ራሳቸውን መግዛት ለምን አቃታቸው? በጣም ግልጽ ነው። በእግዚአብሔር ፊት የጽሞና ህይወት የላቸውም ማለት። ራሱን መግዛት የማይችል ሰው አየህን? ለቁጣ የሚቸኩል ሰው አየህን? ለሰነፍ ተስፋ አለው ይላል በመጽሐፈ ምሳሌ ላይ። እና ብንቀጠቀጥ ሰውነቴ ላብላብ ቢሆን ምናልባት ወባ ነድፎሃል እንዴ እንደምትሉት አይነት ነው። ቁጣው መግራት ያቃተው ሰው ትንቢት መናገር ትችላለህ ሳትሰማ። አየህ መሰዊያህን አድስ ይልሃል እግዚአብሔር ብትል አትስትም። በእግዚአብሔር ፊት የጽሞና ህይወት ከሌለ በቀር በምድር ላይ በሚያስቆጣ ዘመን ቁጣህን መግራትና መቆጣጠር አትችልም። ዳዊት እንዲህ ሆኖ ነበር። ሚስጥሩን ካገኘ በኋላ ከሱ ተርፎ ለትውልድ መጻፍና ማስተማር ጀመረ ማለት። ታውቃላችሁ የሰው ቁጣ የእግዚአብሔርን ጽድቅ አይሰራም። ስለዚህ ነው መጽሐፍ ቅዱስ የሚለው ልጄ ሆይ ተቆጣ፣ ነገር ግን ቁጣህ ወደ ኃጢአት እንዳይቀየር ተቆጣ፣ ነገር ግን ኃጢአት እንዳታደርግ እለምንሃለሁ። ሳኦል ዳዊት ከአቤሜሌክ ጋር ስንቅና ሲሰጠው አየው። ሳኦልም ተቆጣ። ከዛስ አቤሜሌክና ካህናትን ገደላቸው። ስለዚህ አሁን እንደ ላቦራቶሪ ኤምአርአይ ብታነሳ ሳኦል ጸሎትም ጽሞናም በቤቱ የለውም። በሚያስቆጣ ነገር ጆሮ መረጃ ሲገባ ቁጣውን መግራት ከቻለ ያ ሰው ጥልቅ የጸሎት ህይወት አለው። ስጋ እንደ ማዕበል ድንግጥ ቁጣ ይነሳል። ከጎረቤት ከመስሪያ ቤት ከአገር ይነሳል። ብዙ ሰይፍና ድንጋይ ይዞ ሆ ብሎ ሲወጣ ተረጋግተህ ከተቀመጥ አንተ የጽሞና ህይወት አለ ማለት ነው። ረጅም የሆነ ከእግዚአብሔር ጋር የግል ግንኙነት ጥብቅ ነው ማለት ነው። እንዲህ ያሉ ማዕበሎች የሚታለፉት በጽሞና ብቻ ነው። ኢቭን ዳዊት በርጅናው በአደጋ ጊዜ ይህንን ጥበብ ያገኘው። ስለዚህ ይለዋል ልጄ አቢሴሎም እባክህ ተቆጥተሃልን? ችግር የለውም በሰማይ እኔም እንዳንተው ነበርኩ። ወደ ኃጢአት እንዳይቀየር ግን ቁጣ ወደ ኃጢአት እንዳይቀየር እባክህ እለምንሃለሁ።
ነገሩ በኋላ እንመጣበታለን። አቢሴሎም አልሰማው። እንዲያውም ይለዋል ቁጥር 4 በመኝታ ሳለ አስብ፣ በልባችሁ አስቡ፣ ዝም በሉ። ተኝተ ምን አሰብክ? መፈንቅለ መንግስት አድርገ ዘውድ ስትጭን አየህ በአእምሮ ምንም ችግር የለው። ወፍ አይብረር በጭንቅላቴ ላይ ማለት አትችልም። ሰረገላ ሲያጅብ ንጉሥ አቢሴሎም መጣ 1000 ዓመት ይንገስ ሲባል አሰብክ፣ ምንም ችግር የለው። እኔ የምለምን ሲነጋ ከመኝታ ስትነቃ እንዳትፈጽመው ነው። በሐሳብና በድርጊት መሃል ጊዜ ውሰድ። ልጅ አቢሴሎም እንደሰማሁና መረጃዎች ሁሉ እንደሚነግሩህ ነገሮች ላይሆኑ ይችላሉ። የጽሞና ህይወት ያለው ሰው አንዱ ምልክቱ ምንድነው? በሚያስቆጣ ጊዜ ቁጣውን ይገራል። ሁለተኛስ በሐሳቡና በድርጊቱ መሃል ትዕግስትን ያደርጋል። ጊዜ ይወስዳል ማለት ነው። ያሰበውን ፈጥኖ አይፈጽመውም። ታውቃለህ። እና 100% ትክክል ቢመስለውም 1000 ዓመት ይንገስ ቢባልም ንግግር ቢችልም መልኩ ቢያምርም ዳዊት ደግሞ እያለቀሰ ባዶ እግሩን ቢወጣ ናታን ቢገስጸው ደም ቢገኝበት ምንዝርና ቢያረግ አቢሴሎም እንዳለው ከሳኦል መንፈስ ቅዱስ ተነስቶ በዳዊት ላይ እንደሆነው ከዳዊት ተነስቶ አቢሴሎም ላይ የሆነ መሰለው። በ10 ጣቱ ነው አቢሴሎም የመሰለው እኮ። ሊመስልህ እኮ ይችላል፣ ግን እንደ እውነት ሲነጋ እንዳትፈጽመው ተጠንቀቅ። ጊዜ ውሰድ። ያሰብከው እንዳሰብከው ላይሆን ይችላል። ለትዕግስተኛ ሰው ብዙ ማስተዋል አለው ተብሎ የተጻፈው ለዚህ ነው ማለት ነው። በቤተ ክርስቲያን አንዲን ሴት ወዶ ለሽምግልና ላከኝ ጓደኛዬ። የሄድኩባቸው ሰው ካህን ናቸው፣ ያው ታውቃላችሁ። እና ልጆትን ለልጃችን እንዲሰጡን ነው ብለን 3-4 ሽማግሌዎች ቆምን። ኦኬ በጣም አመሰግናለሁ ስለመጣችሁ፣ አሁን ቁጭ በሉ፣ ልጄን ሰጥቻለሁ፣ እማጫውታችኋለሁ አሉ። ከባህሉ ውጪ ስለሆነ አንቀመጥም፣ እባክህ ቄስ አታካብድ፣ ቁጭ በላሉ። ደነገጥኩ። በጣም የተከበሩ በእድሜም የገፉ ካህን ናቸው። ቁጭ ስል ምንድነው ስራ አሉኝ። እኔ ካህን ነኝ። ኦኬ ካህን በጣም ጥሩ፣ ብዙ እመክርሃለሁ። ከብዙ ምክሮቼ አንድ ህይወቴን የቀረጸው ለአንተ የሚጠቅም ምክር ልምከርህ አሉኝ። እሺ አባባ ምከሩኝ። ቄስ ናቸው። እኔ ይገርምሃል አባቴ በልጅነቴ ነው የሞተው። ማገደለው? ቆይ አትቸኩል፣ ታሪኩን ልንገርህ። እና ጃንሆይ አንድ ሰው በፊታቸው እጅ እግሩ ታስሮ ሰው ገሏል እና ይገደል የሚል በጃንሆይ ፊት ቆመ አንድ ሰው። ያ ሰው ደግሞ አባቴ ነበር። እናቴ ከጎን ሆና እኔ ድክ ድክ እያልኩ ሕፃን ሆኜ አረ ጃንሆይ ገዳይ የተባለው ስምም የአባቱም ስም አንድ ቢሆንም ከባሌ ጋር በፍጹም እሱ አይደለም፣ በስመ ሞክሼ እንጂ አባቴ ሰው አልገደለም። የተገደለባቸው ደግሞ ኖ ጃንሆይ ፍትህ በይኑልን፣ ይኸው መረጃ አለ፣ ማስረጃ አለ፣ ምስክር አለ፣ እሱን የገደለው። ጃንሆይ ከቴጌ ጋር ግራ ተጋቡ። ያኛውም እናቴ ትንፈራፈራለች፣ እኔም ልጅ ነኝ አለቅሳለሁ፣ የአባቴ ቤተሰቦች ያለቅሳሉ፣ እነዛ ደግሞ ተበቀሉልኝ ይላሉ። ለሁለት ተከፈለ ችሎቱ። እና በእርግጥ እሱ ነው ይኸው ስሙ የአባቱም ስም ይኸው ምስክሮች አሉ፣ እሱ ነው የገደለው። ከዛ እናቴ ሮጣ ሹልክ ብላ የጃንሆይን እግር ተጠምጥማ ስለ እግዚአብሔር ጃንሆይ ቢፈልጉ እድሜ ልክ ሰሩት፣ ነገር ግን እንዲገደል አይፍረዱበት፣ ጊዜ ውሰዱ፣ ይታሰርና ይመርመርልኝ። ኖ አሉ ጃንሆይ፣ በምድሬ ላይ ደሙ ያፈሰሰ ደሙ ይፈሳል፣ ወስዳችሁ እርምጃ ውሰዱበት አሉ። ከዛ ፊታቸው ተሸፈነ፣ አባቴ ፊቱ ተሸፈነ፣ እጅ እግሩ ታሰረ፣ በጅፕ መኪና ወደ 4ኛ ክፍለ ጦር። ከዛ ደነገጥን እና ከጥቂት ደቂቃ በኋላ ልክ 4ኛ ክፍለ ጦር ፊቱን ሸፍነው ሊረሽኑ ሲያስገቡት ከየት ገዳም ከአማራ ክልል ካለው ከአንዱ ገዳም ካለው የፖሊሶች መሪ ኃላፊ ይመስለኛል ስልክ ተደወለ። ጃንሆይ ተሳስተን አሳሳስቱኖት ስሙም የአባቱም ስም የሆነ አንድ ሰው በገዳም ውስጥ ተደብቆ አገኘነው፣ እውነተኛው ገዳይ በእጃችን ገባ የሚል በራዲዮ መልእክት ነገሯቸዋል። ደነገጡ። እሳቸው በፈጥኖ ደራሽ ይሄ ሊገደል ያለው እንዳይገደል መልእክት ገና ሊደውሉ ሲያስተላልፉ ረሽነው ገደሉ። ጃንሆይ እንባቸው መጣ አሉን። እሳቸው ሲነግሩኝ ቄሱ ደነገጡ። ይህን ሕፃን ልጅ ያላባት ላስቀረው ነው፣ ጊዜው ሰዳት ቸኩል ስትለኝ ሳልመረምር ሳልታገስ ንጹሕ ደም አፈሰስኩ። ደነገጡ። በቃ አሁን ምን አደርጋለሁ? አንዴ ሆኗል። ልጁን እንደ አባት ሆኜ እንደ ልጅ ያሳድገዋለሁ። እናትየውንም ልጁንም አምጡልኝ ሲሉ እናቴ እኔን ተሸክማ በህዝብ መሃል ጠፋች። ብትፈለግ እናቴ ጠፋች። ጃንሆይ እንቅልፍ አጡ። ይችን ሴት ከልጇ ጋር ካላመጣችሁ እተኛለሁ እንጂ እንቅልፍ አጣሁ፣ አድናችሁ አምጡልኝ የሚል ትእዛዝ አወጡ።
በብዙ ሴኩሪቲ ታድና ዱካዋን ተከታትለው እንደ መነኩሴ ሆና ራሷን ቀይሮ ይመስለኛል አንድ ገዳም ውስጥ እናቴ ተገኘች እና ጃንሆይ ነይ ይሉሻል፣ ጦርሻለሁ፣ ልጅሽንም አሳድጋለሁ። አልፈልግም፣ መወደው ባሌን ገሎ አይጦረኝም፣ አልፈልግም። እምቢ አለች። ያለም በቃኝ እንደሚሉት። አረ ጃንሆይ እምቢ አለችን። እሷ እምቢ ካለች ልጁን ሰርቃችሁ አምጡልኝ አሉ እና እኔ ተሰርቄ መጣሁ አሉኝ ሲነግሩኝ። በጣም የሚገርም ታሪክ ነው። ፊልም መሰራት የሚችል ነው በእውነት። በኋላ ያው አድጌ ወደዚህ ወደ ክህነት አበቁኝ እና የአንድ ደብር ኃላፊ ሆንኩ እያሉ ብቻ ታሪኩን ነገሩኝ እና እሺ አባቴ ከዚህ ሁሉ ውስጥ ምን ሊያስተምሩ ነው የፈለጉት ስላቸው፣ ምንም መረጃ ብትሰማም 100% እርግጠኛ ብትሆንም ፈጥነህ እጅህን አትጫን፣ ደጋግመህ አስብበት። በተለይ በሰው ልጆች ጉዳይ ላይ እንደሰማህ በይን፣ አይደለም እንዳያህ ትፍረድ፣ ጊዜ ውሰድ። ገብቶሃል ወይ? ገብቶኛል አባባ አልኳት። ባልንጀራ ባሳፈረ ጊዜ ፈጥነህ እጅህን አትጫን በኋላ እንዳትጸጸት እንደሚለው። ስለዚህ አሁን እኮ ዳዊት የሚመክረው ልጅ አቤሴሎም የምታየው ነባራዊ ሁኔታ ሁሉ ይመስልሃል ክብር ከኔ የተለየ አይደለም፣ ክብር ወደ አንተ የመጣ ይመስልሃል። እስራኤል ሁሉ ካንተ ጋር አይደሉም? 1000 ዓመት ንገስ ብለው ቀብበው አይደለም? ኃያላን ጦር መሳሪያ ይዘው ካንተ ጋር ናቸው አይደለም? እኔ እግዚአብሔር የጣለኝና የረገመኝ የተለየኝ መሰለ? ምንም ችግር የለም እንዲህ መምሰሉ። ግን ማታ ተኝተህ ያሰብከውን ቀን አታርገው፣ ጊዜ ውሰድ ልጅ ሆይ።